ኤርትራና ኢትዮጵያ ወደ ጦርነት ሊገቡ ይችላሉ የሚል ስጋት እየተሰማ ይገኛል። ሁለቱ ሀገራት ወደ ጦርነት ከገቡ ምን አይነት ሁኔታ ይፈጠራል የሚለው ነገር በሰፊው እየተነሳ ይገኛል። አብይ አህመድ የአሰብን ጉዳይ ወደፊት አምጥቶታል። ቀይ ባህር አካል እንሆናለን ብሎ ሌተና ፊልድ ማርሻል ብርሃኑ ጁላ ሰሞኑን ገልጿል። በቅርቡ የቀይ ባህር አካል የመሆናችን እውነታ ይረጋገጣል የሚል ሐሳብ ሰጥቷልና በሁለቱ በኩል የሚታየው የጦርነት ዝግጅትን አንስተው ሌላ ዙር ጦርነት በዛ በአፍሪካው ቀንድ ላይ ይከሰታል የሚል ስጋት የሚያሰሙ ወገኖች በርክተዋል። እንዴት እየተከታተሉት ነው ይህንን ጉዳይ? እንግዲህ ያው ብርሃኑ የተናገረውን ሰምቼዋለሁ። በአጠቃላይ አዝማሚያው በጣም መጥፎ ሁኔታ ይመስለኛል። ከተጨባጭ የኢትዮጵያ ሁኔታ የኤርትራ ሁኔታ አንጻር ተነስተህ ከተመለከትከው በተለይ ኢትዮጵያ አሁን ካለችበት ቀውስ አኳያ በኢኮኖሚ በለው በወታደራዊው በጠቅላላ ፖለቲካዊ ኪሳራው ሁሉ መዝነን ስናየው እንኳን ሌላ ጦርነት ማሰብ ቀርቶ አሁን ከገባችበት ቀውስ እንዴት ብዬ መውጣት አለብኝ ብላ ከጦርነት የመውጫ ከግጭት የመውጫ መንገድን መፈለግ ነበር ሁኔታው የግድ የሚለው። እንዳለመታደል ሆኖ ግን አሁን በስልጣን ላይ ያለው ኃይል ጦርነትን በስልጣን ለመቆየት ዋነኛ መፍትሄ አድርጎ የሚመለከት ነው። ዋነኛ መፍትሄ አድርጎ የሚመለከት በመሆኑ ምክንያት ከኤርትራ ጋር ወደ ጦርነት ውስጥ መግባት አይቻልም ብሎ መናገር ያስቸግራል። የኢትዮጵያ ተጨባጭ ሁኔታ እንኳን አዲስ ጦርነት ቀርቶ ያለው ጦርነት ምን ያህል ውስብስብ ችግር እየፈጠረ እንደሆነ በምናይበት ወቅት ሌላ ጦርነት እንደው ጤናማ አእምሮ ያለው ሰው ይሄ መንግስትማ ወደ ጦርነት አይገባም ብሎ ቢያስብ የሚፈረድበት አይደል። እንዳልኩት ግን ጦርነትን በስልጣን የመቆያ ሚንስ አድርጎ የሚመለከት ኃይል ስለሆነ ስልጣን ላይ ያለው ወደ ጦርነት ሊገባም ይችላል። አንዳንድ ዝግጅቶቹም ወደዛ እያመሩ የሚመስሉ ነገሮች አሉ። ፕሮፓጋንዳው ብቻ አይደለም። አሁን የወታደራዊ ኃይል ስምሪቱ እንቅስቃሴው በምንመለከትበት ጊዜ የሚያሳየው የተለየ ሁኔታ ነው እና ይሄ የሚነግረን ነገር አለ። ከባድ ሁኔታ ሊፈጠር እንደሚችል ያመለክታል። ምንም እንኳን አሁን ያለው የብልጽግና ማለት የኢትዮጵያ መከላከያ ሰራዊት በእጅጉ የተዳከመ ቢሆንም የወታደሩ የመዋጋት አቅሙ የመዋጋት ሞራሉ የተዳከመ ቢሆንም እንግዲህ አንዳንድ መሳሪያዎችም በመተማመን መቼም አሁን ያለው አገዛዝ ከህዝብ ጉልበት ከሰው በላይ የሚመለከተው ለማሽኖቹ ለመሳሪያዎቹ ነውና እነዛን ተማምኖ ወደ ጦርነት መግባት ሊሆን ይችላል። እንደገና ደግሞ ኤርትራን የሚጠሩ አካላትም ድጋፍ ሊያደርግልኝ ይችላል በሚል እነዛንም ለማስደሰት ብሎ እንዲሁም ደግሞ ወደብ ለማምጣት የታገለ ተብሎ ዝናን ለማግኘትም ሲባል ጦርነቱ ሊከፈት ይችላል እና አዝማሚያው በጣም መጥፎ ነው። ግን ውጤቱ የከፋ ሊሆን ይችላል። የጦርነት ያው እየኖርንበት ነው። አሰቃቂ ነው። የሰው ሀብት ይበላል፣ ኢኮኖሚን ያወድማል፣ ብዙ ትውልድን ያመክናል። ለብዙ ነገር ለልማት ሊውል ይችል የነበረው ሪሶርስ የሰውም ጉልበት እውቀት እና ገንዘብ ሊባክን ያላግባብ ለጥፋት ሊውል ይችላል እና ሀገርን ሊያዳክም ይችላል። ከዛም በላይ ደግሞ እንደ ኢትዮጵያ ፍራጃይል በሆነ ሁኔታ ላይ ያለ ሀገር የህልውና አደጋ ሊያጋጥም የሚችልበት ሁኔታ ጠቅላላ ሀገሪቱን
የመኖር ሁኔታም ሊፈታተን የሚችል ውጤት ሊኖረው ይችላል። በጣም አስከፊ ሁኔታ ነው። የሚሰማ ቢኖር በእውነቱ ለመናገር በምንም ታምር ይህን ጦርነት ከኤርትራ ጋር ወደ ግጭት መግባት በምንም መንገድ እንኳን ተግባር መተርጎም ቀርቶ ሊታሰብ የማይገባውም ነበር። አሁን የግድ የሚል ሁኔታ አልነበረም ወደዛ የሚያስገባ። እንዳለመታደል ሆኖ ግን ጦርነት የሚፈልግ ኃይል ነው ስልጣን ላይ ያለው። እጅግ አስፈሪ እና አሳዛኝ የሆነ ሁኔታ ሊፈጠር ይችላል የሚል ስጋት ነው ያለኝ። ምናልባት ዶክተር ገዱ የፋኖ አቋም በአጠቃላይ የአማራ ህዝብ አቋም የኢትዮጵያ ህዝብ አቋም ምን መሆን አለበት? እንግዲህ ትብብሮች እየመጡ ነው። በቅርቡ ሰሜኖች እየመጡ ነው በሚል አብይ አህመድ የኦሮሞ ኃይሎችን ሰብስቦ እንደነበረ ይታወሳል። ያው ውጤቱ እንደፈለገው ባይሆንም ሰሜኖቹ እየመጡ ነው የሚል ነው። እንግዲህ ህወሓት አካባቢም አንዳንድ ነገሮች አሉ። ከፋኖም አካባቢ የትብብር ጥያቄዎች ይሰማሉ። የኦሮሞ ነጻነት ሰራዊት በጃልመሮ የሚመራውን በቅርቡ ጃልመሮ በሰጠው መግለጫ እንደዚሁ ትብብሮች ሊኖሩ እንደሚችሉ ይገለጻል። አሁን ጦርነቱ የሚካሄድ ከሆነ ወይም ደግሞ የሚመጣ ከሆነ የፋኖ ቁመና አቋም፣ የአማራ ህዝብ አቋም፣ የኢትዮጵያ አቋም ምላሽ ምን ሊሆን ይገባዋል? አብይ አህመድ ብሔራዊ ስሜትን በመኮርኮር የኢትዮጵያ ህዝብን ከጎን ያደርጋለው ማንድነው የቀይ ባህር ጉዳይ ሲነሳ ያሰብ ሲነሳ ልዩነቱን ትቶ ከጎን ይሰለፋል የሚልም ስሌት እንዳለው ነው የሚነገረው። ምንድነው መሆን ያለበት? ፋኖ ከነዚህ ኃይሎች ጋር ተባብሮ አገዛዙን መጣል ይኖርበታል ተብሎ ይታሰባል። ከሆነስ ጦርነቱ ላይ አሰላለፉ ምን መሆን ይገባዋል ማለት እንችላል? እንደው ብዙ ነገሮች አሉ። እንደው ባጭሩ ማስቀመጥ ከተቻለ መሆን ያለበት ብዬ የማስበው በመጀመሪያ ደረጃ የኢትዮጵያ ህዝብ በተቻለ መጠን የሚሰማው ቢኖርም ባይኖርም ጦርነትን መቃወም አለበት የሚል እምነት አለ። በምንም መንገድ ጦርነት አየነው እኮ ላለፉት 5-6 ዓመታት በጦርነት ውስጥ ቆየ። በሁለተኛ ደረጃ በጦርነቱ በቀጣይነት ከፍተኛ ቀውስ ሊያስከትል ይችላል እና ከወዲሁ ይህን ጦርነት ለማስቀረት መረባረብ ተገቢነት ያለ ይመስለኛል። በሌላ መልኩ እና ሌሎች የኢትዮጵያ የታጠቁ ኃይሎችን በተመለከተ ከትብብር አኳያ አሁን አልፎ አልፎ የምሰማቸው የትብብር መንፈሶች በጥሩ ሁኔታ ማደግ መዳበር ያለባቸው ይመስለኛል። እንግዲህ በዝርዝር ሲያገሩ አሁን አጠቃላይ ፍላጎት ይመስለኛል እየተንጸባረቀ ያለው በፋኖቹ በኩል እና በሌሎች የታጠቁ የኢትዮጵያ ኃይሎች መካከል እየታየ ያለው የመተባበር መንፈስ በቃል ደረጃ አሁን ፍላጎት የማሳየት ሁኔታ እኔ በበጎ ነው የምመለከተው። ይሄ ተጠናክሮ መቀጠል ያለበት አድርጌ ነው የምወስደው። በእርግጥ በዝርዝር ጉዳዩን መመልከት የሚጠይቅ ነገር ይኖረዋል። ማን ከማን በምን ጉዳይ ላይ ነው መተባበር ያለበት የሚለው ነገር በሂደት እየታየ እየተጠና በጋው ምክክር እየተደረገበት መፈጸም ያለበት ነው። ያ ሆኖ ግን በአጠቃላይ የመተባበር ፍላጎት ይሄ አሁን ያለው አገዛዝ የሁሉም የኢትዮጵያ ህዝቦች ሰር ነው። ይህ ስርዓት ባለበት ኢትዮጵያ ውስጥ ማንኛውም ህዝብ ሰላም አያገኝም። አገሪቱም ህልናዋን በአስተማማኝ ሁኔታ ማስቀጠል አስቸጋሪ ነው የሚል መንፈስ መግባባት ይዞ ወደዛ አይነት ለመጣው ፍላጎት ማሳየታቸው የተለያዩ የታጠቁ ኃይሎች በተናጠለም ይሁን እንደ ድርጅት አቋም አድርገው ያቀርቡት የግለሰቦች ቢሆን ዞሮ ዞሮ መንፈሱ በበጎ የሚታይ ነው። እነዚህ ኃይሎች ከጠቅላላው ለኢትዮጵያ ህዝብ ጋር ያላቸው ግንኙነት መቀራረብ እያሳዩ መሆኑን ራሱ ህዝቡ መመልከቱ አንድ ተስፋ እንዲችልበት የሚያደርግ አድርጌ ነው የማየው። እኔም በበጎ ነው የምመለከተው የዚህ አይነቱን የመተባበር ፍላጎት።